سناء تروي حديثا مريقا وضياء. የተከበራችሁ የዲናችን ሬዲዮ ተከታታይ የሆናችሁ ወንድሞቼና እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የዛሬው መልእክቴ ከትዳር የሚሸሹትን ወንድሞቼን ይመለከታል። ኡስታዝ ይህን ርዕስ መስማት ሙስሊም እህቶቼ ይወዳሉ፣ ግን ደግሞ ሰምተው ሲጨርሱ ያላገቡት እህቶቼ ይታመሙብኛል። ምክንያቱም ብዙ ጠብቀዋልና ነው። ጨዋ ሆነው ክብራቸውን ሳያስደፍሩ አመታትን አስቆጠሩ፣ ግና ያ የሚጠብቁት ሰው አልመጣም። አንድ ሴት ትዳር በምትጠብቅበት ጊዜ ምናልባት እሷ ባሰበችው ጊዜ ሳይመጣ ይቀርና በጣም ሊረዝም ይችላል። አዩሃ الأحبة እንደው አቅለን እንደምንረዳው የትኛውም ነገር በጉጉት በጥበቃ በጣም ተፈልጎ የተገኘ ነገር ይጥማል ወይስ አይጥምም ከተባለ እጅግ በጣም ይጥማል አይደል? አዎ ያ ተስፋ ነው በርግጥም ህይወታችንን ያጣፈጠው። ጌታችን ሆይ ምስጋና ይግባ። ፍላጎታችንን ልቦናችን ውስጥ ያሳድርግ። ያ የፈለግነውንም ነገር እስክናገኝ ድረስ በተስፋ እንድንኖር ያስቻልከን፣ ሰብሩንም የሰጠህን፣ በመጨረሻም የምንፈልገውን እየቸርክ በደስታ አንብሻብሽከን ጌታችን አላህ ሆይ እጹብ ድንቅ ምስጋና ይግባ። አላሁ ሱብሓነሁ ወተዓላ ጋብቻን መረጋጊያ ብሎታል። ያላገባህ ወንድሜ የህሊና ሰላምን ታጣለህ። የህሊና ሰላምን ልትሰጥህ የምትችል የአካልህ ክፋይ እሷን ካላገኘህ ሰላም ልታገኝ አትችልም። ሊተስኩኑ ኢለይሃ ወደሷ እንድትረጋጉ የህሊና እረፍት እንድታገኙ ይላል። ያላገባህ ወንድሜ ዓለም ላይ ያሉትን ልብሶች ገዝተህ ብትለብስ ያለሷ ወይም የሷን ቦታ ሊተካ የሚችል ልብስ የለም። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን። ሚስቶቻችሁ ለናንተ ልብሶቻችሁ ናቸው። የትኛው ልብስ? የውስጥ ልብስ ናቸው። የውስጥ ልብስ ከነትራ ምናምን ማለት አይደለም። የውስጥ ማንም የማያየው እሷ እንጂ እንደ ልብስ ሊያገለግልህ የማይችል የሆነ ልብስ ማለት ነው። አዳዲስ ጥናቶች እንደሚያመለክቱት ከሆነ አሁን እድሜያቸው ከ30 ዓመት በላይ የሆኑ ወጣቶች ከመቼውም ጊዜ በበለጠ ትዳር አልባ ናቸው። እስከዚህኛው እድሜያቸው ድረስ በብቸኝነት ከኖሩበት ምክንያቶች ዋናው በተለይም ወንዶች ስራ፣ ሀብት፣ እድገት የሚባሉ ነገሮችን ማስቀደማቸው ነው። እስቲ እንጠይቀው፣ ጥሩ ስራና ሀብት ከትዳር መቀደም አለባቸው? እውን ልታገባት የምትፈልጋት ልጅ እነዚህን ክራይቴሪያዎች አስቀምጣለህ ነው አይደለም? እኔ በአላሁ ሱብሓነሁ ወተዓላ ምዬ የምናገረው ቢኖር ባለንበት ሴንቸሪ ውስጥ ያሉት እህቶቻችን በትንሽ ነገር ጋብቻን ይፈልጋሉ። የድሮ ትርኪ ምርኪ ጣጣ የለም 3V+D ነበር አሉ ድሮ፣ ታውቁታላችሁ። አሁን የለም። መህሩን ራሱ ሁለት ጾታዎች ተገናኝተው ለመጋባት ተፈላልገው እኔ በርካታ እህቶች የጠየቁኛሉ ይሄን ጥያቄ፣ ምን ትላለህ? ተነጋግረን ነበር፣ ሁሌ በስልክ ማውራት ሆነ፣ ኒካህን ሰርና ሐላል እናድርገው ስንል ቆይ ይሉናል። እነዚህን ወንዶች እርግፍ አርጋችሁ ተዋቸው ነው ያልኳቸው። አላማ የላቸውም። አሁን ወንዶች ስራ ስላላቸው ብቻ ትዳር አይዙም አሉ። ሴቲቱም የግድ ባለ ስራ መሆን አለባት ባይ ናቸው። ካልሆነ ካለው የኑሮ ውድነት አንፃር አንዲትን ሴት ማስተዳደር አንችልም ሲሉ ይፈራሉ አሉ። ለምን ትፈራለህ? لماذا تتخوف من الزواج
ለምን ጀግና አይደለህም እንዴ አንተ? የነ አቡበክር የነ ዑመር የነ ዑስማን የነ አሊ የነ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁም ተከታይ አይደለህም እንዴ አንተ? አዎ ጋብቻ የሚያስፈራራ አይደለም፣ እስር ቤትም አይደለም። የህሊና ሰላም የምታገኝበት፣ የምትስመው ልጅ የምታገኝበት፣ የኢስላምን ባንዲራ ከፍ የሚያደርጉ ትውልዶች የምታፈራበት፣ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና እውን የምታደርግበት፣ የእሳቸውን ኡመት የምታበዛበት፣ ጋብቻ ከዚህም አልፎ መረጋጊያ፣ ጋብቻ ከዚህም አልፎ ግማሽ ኢማንህ። ለምን ትፈራለህ? በቀላል ነገር ወደ ጋብቻ ንግባ እያለች የምትጠይቅህ እያለች ምንም ነገር ማታስቀምጥ። እኔ እርግጠኛ ነኝ በአሁን ሰዓት ጥቂት እህቶች አይጠፉም ነገሩን የሚያካብዱ፣ ግን በፐርሰንት ስናስቀምጣቸው አብዛኞቹ በቀላል ነገር ወደ ጋብቻ መግባት ይፈልጋሉ። ምን የመሳሰሉ እህቶች አሉን በሁለንተናቸው። አልহামዱሊላህ አላህ ያብዛልን። ተደለም ትሸሻለህ አንተ። لماذا عبد الله بن مسعود من እንዳለ ታውቃለህ? قال ابن مسعود لو لم يبقى من أجلي إلا 10 أيام وأعلم أني أموت في آخرها ولي طول النكاح فيهن لتزوجت مخافة الفتنة. ለኔ 10 ቀናት ብቻ ነው የቀሩህ ልትሞት ብባል ያለሁትም የ10 ቀናት መጨረሻው 10ኛው ቀን ላይ ብሆን የማግባቱ ችሎታ ካለኝ ሳላገባ አልሞትም። ለአንድ ቀን አያችሁ፣ ትዳርን ለአንድ ቀን ይመኙታል። የዲን የኢማን ግማሽ ማግኛ ስለሆነ፣ ውስጣዊ ልብስ ስለሆነ። አዎ ጋብቻ ደስ ይላል እንጂ ስሜትህን አርክተህ አጅር የምታገኝበት ነው። وفي بضع احدكم صدقه ብለው ረሱል አለይሂ ሰላቱ ሰላም በብልታችሁ አጅር አላችሁ። እንዴት አንድ ሰው ስሜቱን ለማርካት ያንን ስለሰራ እንዴት ያገኛል አላቸው። በወንጀል ቢያደርገውሳ ወንጀል የለበትም፣ በሐራም ቢያደርገው ወንጀል የለበትም አሉ። ከذلك በሐላል በኩል ሲያደርገው አጅር ያስገኛል። አያችሁ። ቆይ የኪሴን ባዶነት ያቅም ማነሴን ጉዳይን እንዴት እናድርገው ቢባልሳ ፊትና ላይ ከመውደቅ የኔ የሚሏትን የትዳራቻ ያንቆለጳጳሱ አንድ ዳቦ ለሁለት በልቶ ማደር ይሻል ይሆን እንዴ? አበባዬ ሆዴ ባዶ ነው፣ ሳይሽ ገና ጠግባለሁ። ከዚህ ጎዶሎ ዓለም አንቻልሽኝና ሙሉነት ይሰማኛል። የብቸኝነትን መራር ጣም ከእንግዲህ አልቀምሰውም። በአካልም በመንፈስም ተጣምሬሻለሁና